አሁን እየሰራችሁ ያላችሁት ስራ በኤአይ አለመተካቱ ምን ያህል እርግጠኛ ናችሁ? ኤአይ ከጊዜ ወደ ጊዜ ነገሮችን እየቀያየረውና አፕዴት እያደረገው ነው። በኤአይ ምክንያት ከሚጎዱ ኤሪያዎች መካከል መካከለኛው ምዕራብና ወደ ምዕራብ ያሉት በኤአይ ምክንያት ይጎዳሉ ይባላል። ይሄ ማለት ምንድነው? በጣም ብዙ የህዝብ ቁጥር ስላለ በጉልበት የሚሰሩ ስራዎችና ድግግሞሽ ያሉ ስራዎች በኤአይ ምክንያት እየተሰሩ ስለሆነ በጣም ብዙ ሰው ስራ አጥ ይሆናል ማለት ነው። ጥቂት ሰዎች የሀብት ማማን ሲቆናጠጡ በጣም ብዙዎቹ ደግሞ ወደ ድህነት ወደ ታች እየወረዱ ነው የሚሄዱት ማለት ነው። በምን? በኤአይ ምክንያት ቀላል የሆኑ ስራዎችና ድግግሞሽ የሚፈልጉ ስራዎች በኤአይ እየተሰሩ ስለሆነ ቀጣይ የምነግራችሁ ስራዎች በቀጣይ አመታት ሙሉ በሙሉ በሚባል ደረጃ በኤአይ የሚተኩ ስራዎች ናቸው። ስለዚህ ምናልባት ይሄ ቪዲዮ ለምን ይጠቅማችኋል? ሌላ ተጨማሪ ስኪል መማር እንዳለባችሁ፣ ሊተኩ ማይችሉ የፈጠራ ስራዎችን መማር እንዳለባችሁ የሚያሳይ ነው። መጨረሻ ላይ ደግሞ ምን ብትማሩ ወይም ደግሞ ኤአይ ሊተኳቸው የማይችሉ ስራዎች ምን ናቸው የሚለውን ደግሞ አሳያችኋለሁ።